ሰላም የኤልኤምኬ የዩቲዩብ ቻናል ተከታታሊ የሆናችሁ አሁን እናንተ ካሁን በፊት ባቀረባችሁልን ጥያቄዎች መሰረት ዛሬ እዚህ ላይ ተገኝተናል ማለት ነው። ክቡራን አድማጮቻችን ያው እንግዲህ በተጠየቅነው መሰረት ብዙ ኮሜንት ላይ ጥያቄዎች ነበሩን። እነዛን ጥያቄ ለመመለስ ዛሬ በኤልኤምኬ ዩቲዩብ ቻናል ላይ ተገኝተን የተወሰነ ማብራሪያ ለመስጠት ያው ከእናንተ ጋር የተወሰነ ጊዜ እንገኛለን ማለት ነው። እንግዲህ ያው ወደ መጀመሪያ ጥያቄ ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልኩኝ ጥያቄያችን ያው ወደ ቁጥር 1 ጥያቄ የሚለው በህይወት አስፈላጊ ነገር ምንድነው? አየው ጥያቄው በህይወት አስፈላጊ ለአንተ አስፈላጊ የሆነ ነገር ምንድነው የሚል ጥያቄ ቀርቦልናል። እንግዲህ እኔ ይሄን ጥያቄ ስመልስ ፐርሰናሊ ብቻ ሳይሆን በማንም ማህበራዊ የሆነ ሰዎች ላይ በሁሉም ቅልብላው ባለበት ሁኔታ አንፃር በሀፈሻው ለመመለስ ተገደናል ማለት ነው። ይሄ ማለት በህይወት ለኔ አስፈላጊ ምንድነው ማለት ከራሴ ጋር መሆን ነው። ማንም ሰው ከራሱ ጋር መሆን አስፈላጊ ነው። ራስን መሆን ያው ራስን መሆን ማለት ለወደፊቱ እና ላሳለፍከው ነገር ተጠያቂነት ከራስ ላይ ማሳደር ማለት ነው። ስለዚህ ራስን ብለን ስንገልጸው በሶስት አይነት መንገድ መግለጽ ይቻላል። በማህበራዊ ህይወትህ፣ በኖርማል በሃይማኖታዊ የሆነ ህይወትህ ላይ እና በቀጣይ በትዳር ህይወትህ ላይ ራስን እንዴት መሆን ትችላለህ? ያው አንተ ራስን እንዴት መሆን እንደምትችል በሶስት አይነት መንገድ ላይ መግለጽ ትችላለህ። በትዳር ህይወትህ አንተ ማን ነህ? ምን አይነት ሰው ነህ? አቋምህ ምንድነው? በሃይማኖታዊ ህይወት ላይ ሪሊ በማንኛውም በስራህም ሊሆን ይችላል። አንተ ማን ነህ? ራስን ሆነ መገኘት የመሰለ ነገር የለም። ካልሆነ ቦታ ላይ ተገኝተህ ያልሆነ ሐሳባት እያሰነዘርክ ብትኖር ጉዳቱ ላንተ ነው። ስለዚህ ራስን በራስን መሆንና ራስን መግዛት ማለት ለህይወት ትልቁን አስፈላጊ የሆነ ነጥብን ይዘትን ይዘህ መጓዝ ማለት ነው። ስለዚህ ለእንደዚህ አይነት ነገሮች ሁሉ ጊዜ መልስ መስጠት የምትችለው በራስህ ኮንፊደንስ፣ በራስህ ህልም፣ በራስህ መንገድ መጓዝ ስትችል ያ በህይወት ትልቁ አስፈላጊ ያለ ነው ወንድሜ። አስፈላጊነት ማለት በራስህ ላይ ራስህ ሆነ መገኘት ማለት ነው። እንዳትሸወድ ወንድ ማለት ነው። የሌላውን ሰው ህይወት እያየህ ራስን አትጣ። ጓደኛዬ እዛ ጋር እየሰራ ነው ብለህ ዛሬ ራስን አትጣ። እሱ መንግስት ሰራተኛ ነው ብለህ ስለሱ አታስብ። ራስን እየው። አንተ ማን ነህ? ራስን ሆነ ተገኝ። ሊስትሮም ስራ አየው ከአንድ መንግስት ሰራተኛ 30 ሺህ ብር ደሞዝ አንተ ሊስትሮ እየሰራህ 500 ብር 400 ብር በቀን ታገኘህ። ትክክለኛው ማንነት ያንተ ይሄ ነው። በራስህ መገኘት፣ በራስህ ዓላማ ሆነ መቆም ማለት ራስን መግዛት ማለት ነው። ስለዚህ በህይወት አስፈላጊው ነገር ለአንተ ምንድነው ብላችሁ ለጠይቃችሁኝ ጥያቄ ራስን መሆን። ራስን ስትሆን አንተን የናቁ ሰዎች ሳይቀር ከራስህ ጋር ይሆናሉ። አንተን በሌላ መንገድ ያሰበ ሰው ሁሉ ከራሱ ጋር ይሆናል። ስለዚህ በህይወትህ አስፈላጊው ነገር ምንድነው ላልከኝ ጥያቄ አትሸወድ። ራስን መሆን ማለት ነው። ወደ ሁለተኛው ጥያቄ እንገባ ነው። እሺ አሁን ደግሞ ወደ ሁለተኛው ጥያቄ እየገባን እንገኛለን። ያው እንግዲህ ሁለተኛው ጥያቄ በህይወቱ ላንተ ከባድ ነገር የምትለው ምንድነው የሚል ጥያቄ ነው። ያው በህይወቴ ለኔ ከባድ ነገር ማጣት ከባድ ነገር ነው። ታጣ ብዙ ነገር ታጣለህ። ማጣት ቃሉ ራሱ
ከህይወት ጋር ያው ብዙ ነገር ወደ ግላዊ ህይወት የሚያስገባል። ማጣት ከባድ ነው። ለማጣት እጅ አትስጡ። ገንዘብ ማጣት ሊሆን ይችላል። ማጣት ሲባል ብዙ ነገር ነው። የምትወዱት ሰው የምታጡ ትችላላችሁ። ማጣት ከባድ ነው። ወዳጅ ሆይ አትጣ። ወንድ ልጅ ሆነ ተገኝተህ ዜሮ ሆነ ስትገኝ ሞራሉ ከባድ ነው። ስለዚህ ለማጣት ማብራሪያ አትስጥ። ያጣሁት በዚህ ምክንያት ነው አትበል። ይልቁንስ ላለማጣት ባለህበት ሙሉ ነገር አሜን ብለህ ታገል። አሜን ብለህ ተነስ። አየው ማጣት በጣም ከባድ ነው። የሰው ልጅ አንድ ዳቦ ጉራሽ አጥቶ ማደር ማለት ከባድ ነው። ስለዚህ ለማጣት ማብራሪያ ሳንሰጥ ላለማጣት መስራት እንዳለብን ማወቅ ያስፈልገናል። አትጡ ወንድሜ፣ አትጣ። አንተ አትጣ። ስታጣ ሁሉም ይንቃል። ካንተ ጋር የነበረው ልብስ ሳይቀር ስትቀንስ አብሮ ይቀንሳል። ሰውነት ሲቀንስ ልብስ ሳይቀር ነው የሚቀንሰው። የሆነ ነገር በጎደለ ቁጥር ውስጥ ነው የሚጎዳው። ማጣት ማለት ጉድለት ነው። ጎደሎ አትሁን። ሙሉ ልብህን አንበርክከህ ሰጠህ ሙሉ ኪስህን ባዶውን አስቀርተህ የምትሄደው ህይወት የማጣት መጨረሻ። ስለዚህ አንተም ሆንክ አንቺም እሱም ሆነ እሷም አትጡ። ያለማጣት ስራን አትናቅ። ምክንያቱም ማጣት የሚባል ንቀት ያለው ውርደት አለና። ዛሬ ትንሽ ቢሆን ስራ ደከመኝ አትበል። ጠዋት ተነስተህ ሩጥ። ሰለቸኝ አትበል። ዛሬ ተነስተህ ነገን አስብ። ነገን ባሰብኩ ቁጥር ደግሞ ህይወትህ መጨረሻ ላይ በተስፋና በማግኘት መልኩ ይጓዛል። ስለዚህ ማጣትን ፍራ። ለማጣት ብዙ ማብራሪያ መስጠት አያስፈልግም። ምክንያቱም በህይወት ከባዱ ነገር ማጣት ነውና። ይሄን ይመስላል። ማብራሪያ መስጠቱ ራሱ አያስፈልግም። ምክንያቱም ማጣት ባለጌ ነው፣ ውርደት ነው። አንተን ሰላም የሚሉ ሰዎች ላላቸው ነው ሰላም የሚሉት። አንተ ከሌለህ ማንም ሰው ሰላም አይልም። ሰላምታ እንኳን ይለያያል። እንደዚህ ነው የሚለው። እንደዚህ ካለህ ግን ትጨበጣለህ። ወዳጄ ተብለህ ነው የምትታቀፈው። ያለውን ሁሉ ያቅፈዋል። ላለው እኮ ነው የሚጨመርለት እና ለምን አንተ አይኖርህ? ስለዚህ ለማግኘት መኖር ማግኘት ውጤታማ ያደርጋል። ስለዚህ ማጣትን ፍራ። ለኔ አይደለም ለሁሉም ሰው፣ ላንተም ነው ላንቺም ነው። ይሄን ይመስላል በህይወት ከባዱ ነገር ምለው እኔ ለዛ ነው ማጣት ነው ያልኩት። አንተም ማጣትን ጥለው፣ አንቺም ማጣትን ጥዩ። ስለዚህ ስለማጣት ብዙ ማብራሪያ መስጠት ራስን መሸወድ ነው ወዳጄ። አትሸውደው ራስህን። ማጣትን ፍራው። ማጣትን ስትፈራው ማግኘትን ትለምዳለህ። ምክንያቱም ከክብርህ ጋር ይሄዳልና፣ ምክንያቱም ላለው ይሰገድለታልና። ችን ዓለም እኮ ያሏት ሰዎች ነው የሚሆኑላት። አንተ በእግር እየሄድክ እኮ ያለው ሰው በመኪና ነው የሚሄደው። ግን ደግሞ አደራ አመስጋኝ ሆነህ ተጓዝ። ምክንያቱም አጉል ትዕቢት የሚያወድቅሃልና። ስለዚህ ማጣትን ፈርተህ ታገል። ለማጣት ምክንያት አንፍጠር። ምክንያት አያስፈልገው። እሺ አሁን ደግሞ ወደ ሶስተኛው ጥያቄ ነው እየገባን ያለ ነው። ሶስተኛው ጥያቄ እንግዲህ ህይወት
ላንተ በምን ተቀበለች ወይም እንዴት አገኘሃት የሚል ጥያቄ ነው። ያው እንደናንተ ያገኘኋት ያው እንግዲህ ለዚህ ጥያቄ ምንም የተለየ ማብራሪያ የምሰጠው ነገር የለኝም። ምክንያቱም ህይወት እንደናንተ ነው ያገኘኋት። እንዳንተም እንዳንቺም እንደሁላችንም ተቀበላኛለች። በእርግጥ ካገኘኋት በኋላ ብዙ ፈተናዎችን እና ብዙ የደስታ ጊዜዎችን አብረን ብዙ ከምላችሁ ሰዎች ጋር ብዙ ነገር አሳልፈናል። በህይወቴ ብዙ ነገር አሳልፌያለሁ። ያው ከተወለድኩበት አጋጣሚ የተወለድኩበት ቦታ ሽንፋ የሚባል ቦታ ወደ መተማ ወረዳ ጎንደር ዞን አካባቢ ነው የተወለድኩኝ እና እንደማንኛውም ማህበረሰብ ነው የተቀበለችኝ። ያው እንግዲህ በዛ ብዙ ነገር ተፈጥሯል። እንግዲህ ያንን ቦታ ለመግለጽ ብዙ አስፈላጊ አይደለም ብዬ አምናለሁ። ምክንያቱም ፐርሰናሊ ህይወቴን የተወሰነ መንገድ አድርጌ ልገልጽላችሁ እፈልጋለሁ። ግን ያው ትንሽ እናንተን ወዳልሆነ ሐሳብ ላለማስገባት ፈልጌ ነው እንጂ በጣም ከባድ የሆነ ጊዜ ማሳልፈናል። አብረህ ተዋደህ ብዙ ነገር ካሳለፍከው ጓደኛ እዛ የኔ የምትለው ማህበረሰብ አብረህ ኖረህ ያው ባልተገባ ሁኔታ ከዛ ማህበረሰብ እንደገና ባልሆነ ፖለቲካ ነገር ተገፍተህ ስትወጣ ያው እንግዲህ ከብሔር አንፃር ብዙ ነገር አሳልፈናል። ከሀገር ውጭም ተሰደናል። ስደት ከባድ ነገር ከሀገር ውጭ ተሰደናል። ብዙ ነገር አሳልፈናል። ያሳለፍነው ነገር ለመግለጽ ምክንያቱም ያለው ሰዓት ላይ በቃ ይችላል። ግን ያው የሚያስደስት ነገርም ነበረ አሳልፈናል። በጣም አስከፊ የሚባል ነገርም አይተናል። የምትወደው ሰው አጠገብህ ላይ ማጣት የምትችልበት መንገድ በዛ መልክ አይተናል። የኔ የምለው ቤተሰብ የምትለው አካል ወድቆብሃል። ልብህን የሚጎዳ ነገር ብዙ ነገር ይደርስብሃል። ለማንኛውም ብዙ የሚባል ነገር አብረህ ታሳልፋለህ። ብዙ ደስታዎችም የተወሰነ መንገድ አይተናል። ግን የሀገራችን ሁኔታ ከ2008 ወደ እስካሁን ድረስ ባለበት መንገድ እንደማንኛውም ሰው አለ አይ ቲንክ ይረዳኛል። ብዙ ሰዎችም ብዙ ነገር አሳልፈናል። አሁን ላይ ሁላችን ለድሮ የለንም። ብዙ የሚባል ነገር አሳልፈናል። ተጎድተናል፣ ደምተናል፣ ቆስለናል። የኔ የምትለውን ሰው አጣሃል። ንብረት የራሴ የምለው እኔ ቤተሰቦቼን ብዙ ነገር አጠናል። ከዜሮ ደህና የነበርክ ሰው ወደ ዜሮ ተመልሰናል። ዜሮ የሚባል ደረጃ የቀን ስራ ሰርተን እንደገና ራስን ለመቀየር እንደገና ወደ ተሻለ ህይወት ለመምጣት ስትል ብዙ ነገር ህይወት በብዙ ነገር ፈተና ተቀብላናለች። እርግጥ ያንን ፈተና ሰግረነዋል። ብዙ ነገር አሳልፈናል። አሁን ደስ በሚል ሁኔታ አለን። አንዳንድ ችግሮች አሉ። ይሄ ማለት ችግሮች ይጠፋሉ ማለት አይደለም። ችግሮች እንዴት አድርገው ይጠፋሉ? ህይወት ነው፣ ኑሮ ነው እየኖርክ በውስጥ ብዙ ችግር አለ። የቤተሰብ የፋሚሊ ችግር ሊኖር ይችላል። ሞር ደግሞ የራስ የሆነ ፐርሰናል የሆነ ችግሮች አሉ። እነዛ ግን አንፃር ህይወት እንደማንኛውም ሰው ተቀበላኛለች። ግን በተቀበለችኝ መንገድ ደግሞ ታግያታለሁ። ህይወት ስለተቀበለች ብቻ ሳይሆን እኔ በምታገልባት መንገድ ታግያታለሁ። ራሴን ለራሴ ገዝቼ አሸንፊያለሁ። ማለት ደረጃ ላይ ደርሻለሁ ማለት አይደለም። ሙሉ ለሙሉ አልጨረስኩም። አሸንፊያለሁ ስልክ ካለሁበት ነገር ወጥቻለሁ ለማለት ነው። ከዛ ከነበርን ነገር የተሻለ ደረጃ ትንሽ ነው እንጂ እንደማንኛውም ሰው ወይም መኪና ገዝተናል ምናምን ማለት አይደለም። ወይም የሆነ ነገር አለኝ ማለት አይደለም። ወይም ራሴ የምለው ፎቅ አለኝ እያልኩ አይደለም። ሊስትሮ አለኝ ማለት ግን ተመስገን ነው። ከትናንትናው ከዜሮ ካለመብላት ወደ መብላት ደርሰሃል ማለት ደግሞ የተወሰነ
ጄኔሬሽን ወይም የተወሰነ መንገድ ሰግረሃል ማለት ነው፣ አልፈሃል ማለት ነው። በዛ መንገድ የተወሰነ ደረጃ ላይ ተፈትነን አልፈናል። በህይወት መውጣት የማን ሆነና ያው ብዙ ነገር ታሳልፋለህ። ግን መቼስ ተመስገን ዛሬ ላይ ደርሰናል። አሁን ጥሩ ቦታ ላይ ያለሁኝ አምላክ ይመስገን። የራሴ ምለው ስራ አለኝ። ቤተሰቦችም አሪፍ በሚባል ደረጃ አለ። አምላክ ይመስገን ደህና ነን፣ ምንም አንልም። ወደፊት ደግሞ የተሻለ ነው። አይ ቲንክ ወደፊት ላይ ደግሞ የተሻለ አለኝ። ምክንያቱም ዛሬን ነክሼ ነገር ለማግኘት እየጣርኩ ያለሁ ልጅ ነኝ። ገና ወጣት እንዳንተ ነኝ። ይሄን ለመናገር ድንን ብዬ ላወራው የምችለው እንደ ማንኛውም ሰው የገጠመን ነገር ስላለ ነው እንጂ የተለየ ነገር ሆኖ አይደለም። ግን አላረ ከተወለድክበት ቦታ ተነስተህ ብዙ ነገር ስታሳልፍ አንተ ይሄ ይሆናል ያላልክበት የሚፈጠሩ ነገሮች አሉ። በህይወት እንደዛ ናቸው። አሁን ብዙ አጠገቤ ጓደኞች አሉኝ፣ በጣም የምወዳቸው ጓደኞች አሉኝ። የኔ የምላቸው ቤተሰቦች፣ ሁሉ ነገር የኔ የምለው ስራ አለኝ። አይ ቲንክ በስራዬ በጣም ደስተኛ ነኝ። አሪፍ በሚባል ለራሴ ደህና በሚባል ለራሴ ማለት ነው። ምናልባት ለሌላ ሰው ሌላ ሊሆን ይችላል። የሌላ ሰው አይ ዶንት ኬር። ምክንያቱም እኔ የራሴ ነው የማስበው። ምክንያቱም ትናንትና እኔ ከነበርኩበት አንፃር ጋር ትናንትና ካሳለፍኩት ሁኔታ አንፃር ዛሬ እኔ የራሴን ነው የማየው፣ የሌላ ሰው አላየም። ቢኮዝ አይጠቅመኝም። የሌላ ሰው እያየሁ የራሴ ማጥፋት አልፈልግም። ባለኝ አመሰግናለሁ። እና ወደ ጥያቄው ብዙ ፌል አድርጌ መውጣት አልፈልግም። ህይወት እንደማንኛውም ሰው ተቀብላኛለች ማለት ነው የምፈልገው። እንግዲህ አንተም ህይወት በሰጠች መንገድ ታገል። የራስን ህይወት መስረት፣ የራስን ህይወት አለሁ በል፣ ተመስገን በል፣ ይበቃኛል በል። ባይዘው ይበቃኛል ብዙ ነገር አለው። ይበቃኛል ትርጉሙ 3 ናቸው። በቃኝ በቃኝ ስትል አልፈልግም ማለት አይደለም። አየው ግን ሞልቻለሁ እያልክ ማግኘት የምትችለውን ነገር ነው። አመሰግናለሁ ስትል ይሰጣል። አመሰግናለሁ ስትል ታገኛለህ። አመስጋኝ አንተ ባመሰገን ቁጥር ይመጣል። እንዴ አረ ምንድነው ዛሬ? አረ ምንድነው ያልኩኝ ዛሬ ስትል ጭንቀትን ባሳደር ቁጥር ነገም ተጨንቀህ ነው የምትነሳው። ዛሬ ተጨንቆ የተኛ ሰው ምንድነው የሚያደርገው? ቢራ ነው የሚጠጣው። እሺ ነገ እኮ ጭንቀቱ እዛው ላይ ይገኛል። የሚገርም ነገር ተመስገን ማለት አስፈላጊ ነው። ተመስገን ሳትል ነገን ማግኘት አትችልም። ተመስገን ሳትል ተኝተህ መነሳት አትችልም። ስለዚህ ተመስገን በል ወንድሜ። ያው እሺ ቀስ አሁን ጀምሯል። እሺ አሁን ደግሞ የመጨረሻው ጥያቄ አራተኛ ዙር ላይ ደርሰናል። አራተኛ ጥያቄ እንግዲህ ያው በሀያዎቹ እድሜ ላይ ለሚገኙ ወጣቶች ምን አይነት መልእክት ማስተላለፍ ትፈልጋለህ የሚል ጥያቄ ነው። እንግዲህ በሀያዎቹ ማለት ራሴንም ያካትታል። አጋጣሚ እዛ ላይ ነው ያለን። ትንሽ ግን ያው ብዙ ነገር ከማሳለፍ አንፃር እድሜያችን ሳናውቀው በተፈጠረው ባሳለፈው ብዙ ነገር አብለናል፣ አሳልፈናል። እና አሁን ወጣቱ በሀያዎቹ ብቻ አይደለም፣ በ18 አመቱ ገና በ19 አመቱ ገና ምንም ማያውቅ ወጣት አለ። ብዙ ወጣቶች አሉ ምንም ማድረግ እንደሚችሉ ማያውቁ ልጆች። እና ለነዚህ ሀያዎቹ ብቻ አይደለም 18፣ 17፣ 19 ያሉ ወጣት ልጆች፣ ህፃውንት ልጆች አሉ። ለነሱ ምን አይነት መልእክት ማስተላለፍ ትፈልጋለህ የሚል ጥያቄ ነው። ይህ ጥያቄ መጥፎ ልማዶች መተው፣ ከመጥፎ ልማዶች አለመገኘት የሚል መልእክት ለማስተላለፍ ነው የምፈልገው። አሁን ዲቴይል እዚህ ያላችሁ ተከታታዮች ሁላችሁ እንድታዳምጡ የሚፈልገው የመጨረሻ ትልቁ ምክሬ ነው። እባካችሁ አይ ቲንክ በራሳችሁ ብትሰሙት የተሻለ ይሆናል። ራሳችሁን ብታስተውሉ የተሻለ ይሆናል። ምክንያቱም መጥፎ ልማድ ማለት ቀላል አይደለም። መጥፎ ልማድ የሚሉ ቃላቱ ራሱ መጥፎ፣ ያልተገባ፣ በህይወት የማይመጥን ነገን የሚያጠፋ። አሁን ዛሬ ላይ በጣም የሚያሳዝን ሁኔታ 18 አመት፣ 19 አመት፣ 20 አመት ያሉ ወጣቶች
እንደዚህ ሲጋራ ይዘው ስታያቸው በጣም ይሰማሃል። ታውቃለህ፣ ይከብዳል፣ ለመግለጽ ይከብዳል። ምክንያቱም ገና ወጣትነት ምንም ሳያዩ 17 ዓመት ገና ህፃን ልጅ ሲጋራ እያጨሰ ስታየው፣ አገኘው ብለህ ቢራ ስትጠጣ ስታየው፣ ይሄ አጉል የሆነ ልማድ ለአንተም አይመጥንህም ወንድሜ። እባክህን ተው። እዚህ ላይ መምከር እፈልጋለሁ። አንተ መጥፎ ልማዶችን አስቆም። የነገን ህይወትን ለማየት የምትፈልግ ዝሆን ዛሬን አታጥፋ። እባክህን ጨጓራን አታቃጥለው። እሳት ይጠጣል፣ ቢራ ይጠጣል። ሌት ተቀን አልነጋ ብሎ ሲጨፍር የምታድር ያለ ወጣት እባክህን ይሄን ልማድህን አቁም። ከቻልክ በጠዋት ተነስተህ ቤተክርስቲያን ሄድ። እሱን ደግሞ ካልክ በጠዋት ተነስተህ ሩጥ፣ ራስህን ገንባ። አየው፣ ራስን ማነጽ ትችላለህ። በስፖርት ራስን መገንባት ትችላለህ። ዛሬ በሲጋራ ሱስና በመጠጥ ሱስ ተጠልፈህ ነገ እንዴት ታያለህ? ነገ አንተን አታውቅህም። እውነት ልንገርህ፣ ዛሬ አንተ ካላየሃት ነገ አንተን አታውቅህም። ማነህና ዛሬን ያላየህ ነገ እንዴት ታውቀዋለህ? ዛሬ በእጅህ ያዝከው ሲጋራ ሆድህን እየበላው። አባቶቻችን ምን ነው የሚሉት? ማንም ሰው የዘራውን ያጭዳል ይላል። ምክንያቱም አባትህ ሰሊጥ ነው የሚዘራው። ምክንያቱም አባትህ መሸዳን እየዘራ አንተን ያሳደገ፣ ግን መጨረሻ መሸዳ ፍሬውን ነው የሚያጭደው። የጤፉን ፍሬ ነው የሚያጭደው። አንተ ዛሬ ልብ ላይ ሲጋራ እያጨከክ ጨጓራን እያቃጠልክ ዛሬ መጠጥ እየጠጣህ ልብህን እየጎዳህ ያለ ሰው ነገስ የት ታውቀዋለህ? ህይወትህን ነገ እንዴት ታነጽዋለህ? እንዴት ንጹህ ነኝ ብለህ ትቆማለህ? መውለድ የሚባል ነገር አለ፣ ትዳር የሚባል ነገር አለ፣ ብዙ በህይወት ነገር አለ። ያንን ማሳካት እንዴት አድርገህ ነው የምታስበው? ዛሬ ተንበርክከህ ዛሬን በዛሬ ላይ ወድቀህ እንዴት ነገን ታያለህ? ስለዚህ መጥፎ ልማዶችን አስቆም እባካችሁ። ይቻላል፣ መጥፎ ልማድ ማስቆም ይቻላል። አንተ መዝሙረ ዳዊትን ይዘህ ቤተክርስቲያን ተገኝ። አንተ ጠዋት ቤተክርስቲያን በሰላም ያሳደርከኝ አምላክ ተመስገን በል። ሰላም አውለኝ በል ቤተክርስቲያን እንደ እባክህን አንጻኝ። መንጻት ትችላለህ። እኛ እኮ ጥጋበኞች ነን። እኛ ኢየሱስ ክርስቶስ ያን ኑሮ እየኖርን የምንገኝ ከንቱ ሰዎች እኮ ነን። በጣም የሚገርመኝ ምንድነው ታውቃለህ? በጣም የሚገርመኝ ፈጣሪያችን ኢየሱስ ክርስቶስ ያልኖረውን ህይወት ምንኖር ያለው እኛ ነን። እሱ በነበረበት ሰዓት መኪና አልነበረም። እሱ ከናዝሬት ነገሊላ በእግሩ እየተጓዘ፣ እኛ ከዚህ 10 ኪሎ ሜትር እኮ ወይም 5 ኪሎ ሜትር በባጃጅ ነው የምንሄደው። 50 ብር ከፍለን ነው የምንሄደው። እኛ የምንኖረው ጥብስ ነው። ያሁን ወጣት ሱሪውን ዝቅ አድርጎ እየሄደ ያለ ወጣት ወንድሜ፣ ለማን ነው ዝቅ ያልከው? ታጠቅ፣ ተነስ፣ ወገብህን ሰረው። ዛሬ ህይወትህ በከንቱ አደጋ ላይ ተቀምጣ አንተ ቢራ ትጠጣለህ። ይሄን መጥፎ ልማዶች ሳታስቆም ነገ ማየት አትችልም። ስለዚህ እባካችሁ አንተም አንተ ሁላችሁ በሃያዎቹ ያላችሁ በ18 19 ያላችሁ ህፃን ልጆች መጥፎ ልማዳችሁን አቁሙ። መጥፎ ልማዳችሁ ነገ እናንተን የሚያጠፋ እንጂ እናንተን የሚያለማ አይደለም። ስለዚህ ለመጥፎ ልማድ ይሄን ካልኩኝ ይበቃኛል። ምክንያቱም ለመጥፎ ልማድ ከመጥፎ ቦታ ለመገኘት በቂ ነውና ከዛ ቦታ ካልተገኛችሁ መጥፎ ልማድ ለማጥፋት ቀላል ነው። በዛ መሰረት ብትጓዙ የተሻለ ነው የሚሆነው። እና ክቡራን ተከታታዮቻችን አሁን ሁሉን ነገር ጥያቄዎቻችን ጨርሰናል ማለት ነው። በቀጣይ እንድንመለስ ያው ብዙ ኮሜንቶች እየጻፋችሁ እናንተ የራሳችሁን አስተሳሰብ የራሳችሁን ያለፋችሁበትን ህይወት በዚህ ኤልኤምኢኬ ዩቲዩብ ቻናል ገብታችሁ ላይክ ሰብስክራይብ እናደርጋችሁ፣ በኮሜንት ላይ ደግሞ የራሳችሁን ሐሳብ እየገለጻችሁ እኛ ለቀጣይ ህይወታችን እንደዚህ ማድረግ ፈልጋለሁ፣ እንደዚህ ማለት ፈልጋለሁ፣ ወይም ደግሞ እኔ እንደዚህ ገጥሞኛል የምትሉት ነገር ካለ
ዌልካም እንላለን፣ እንቀበላለን። በኮሜንት ላይ አደራ ጻፉልኝ የምትፈልጉት ነገር ወይም ደግሞ ሱስ ላይ ያላችሁ ወጣቶች እኔ እንዴት ማድረግ እችላለሁ፣ እኔ ማቆም አቃተኝ፣ እኔ እንዴት ነው የምትሉት ነገር ካለም ኮሜንት ላይ አስቀምጡልን። ለቀጣይ ጊዜ መጠን ማብራሪያ እንሰጣችኋለን። ብዙ ነገሮች በህይወታችሁ ይሄን ነገር አልጠቀሰውምና ስለዚህ ነገር ጥቀስልን የምትሉ ነገር ካላችሁ እንቀበላለን። ብዙ የራሴን እንደራሴ ይዤ ለእናንተ ደግሞ ብዙ መግለጽ የምፈልገው ሐሳብ ካለ በኮሜንት ላይ ጻፉልኝ። LMK ዩቲዩብ ቻናል ላይክን ሰብስክራይብ ነገራችሁ እያደረጋችሁ እንድታስተካክሉን፣ እርማት ካለም የራሳችሁን የሆነ አስተያየት እንድትሰጡን እንፈልጋለን። አደራ ኮሜንት ላይ ጻፉልኝ። ነገን ዛሬን ላንተ በጀናት